ግብጽ ሶማሊያ እንዳልገባ እንቅፋት አጋጠመኝ አለች። የግብጽ የውጭ ጉዳይ ሚኒስትር ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ ተናገሩ። የውጭ ጉዳይ ሚኒስትሩ በድል አብድል አቲ በኳታር እየተከናወነ ባለው የዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድተዋል። በንግግራቸውም አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩ ጨምረውም እንደዚህ አይነቱ አካሄድ ለሶማሊያ የግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መሆኑን አስታውቋል። ሶማሊያ ለግብጽ፣ ለአረብ እና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት የውጭ ጉዳይ ሚኒስትሩ አገራቸው በሶማሊያ ያላትን ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማንኛውንም አይነት ይህንን የሚጻረር የተናጠል እርምጃ የማይቀበል መሆኑን አስታውቋል። አገራቸው የሶማሊያን መንግስት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷንና በዚህም እንደምትቀጥልበትም አስረድተዋል። በድር አብድል አቲ ሲቀጥሉም ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ያለንን ድጋፍ እንገልጻለን፣ በድጋፋችንም እንቀጥላለን ብለዋል። በሰላም አስከባሪው ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፈቃደኝነቷን ማሳየቷን ያሳወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞ የሰላም አስከባሪ ኃይል ወደ አዲሱ ኤዩሶም በሚደረገው የሽግግር ሂደት ላይ የበጀት እጥረት ማጋጠሙ የሶማሊያን መረጋጋት ስጋት ውስጥ እንደከተተው ጠቅሰውም ዓለም አቀፉ ማህበረሰብና አጋሮች በአስቸኳይ የገንዘብ ድጋፍ እንዲያደርጉም ጥሪ አቅርበዋል።